እነዚህን ሶስት ነገራቶች ሳታውቁ ዱባይን መታችሁ ሊገጥሟችሁ ከሚችሉ እንግልቶች ራሳችሁን እንድታዘጋጁ የተዘጋጀ ቪዲዮ ነው። በተለይ ደግሞ ሶስተኛ ላይ ያለው ነጥብ ግዴታ ልታውቁት የሚገባና የስኬታችሁ መጀመሪያ ሊሆን ስለሚችል እስከ መጨረሻው ተከታተሉት። ቪዲዮ ሲጀምሩ ደግሞ ላይክ በማድረግ እንዲጀምሩ እናበረታታለን። የመጀመሪያው ነገር ዱባይ ስትመጣ የሂሳብ ሰው መሆን አለብህ። ሂሳብን በትክክል ሰርተ የማትኖር ከሆነ ሙሉ ደሞዝህ በወጪ ይሄድባል። እንደሚታወቀው ዱባይ ከታክስ ፍሪ ናት ምናምን ተብሎ ብዙ ሶሻል ሚዲያ ላይ ተፖስተዋል። እሱ እውነት ነው። ዱባይ ከታክስ ፍሪ ናት፣ ደሞዝህን በሙሉ ታገኛለህ። ነገር ግን በእቅድ አከፋፍለ ያንን ገንዘብ ካልተጠቀምክ በቀር ሙሉ ደሞዝህን ወጪ ይዞብህ ይሄዳል። እንግዲህ የመጀመሪያው ነገር የመኖሪያ ቤት ነው። እንደምታውቁት ዱባይ ላይ አብዛኛው ሰው ከ7 እስከ 8 እስከ 10 ሆኖ አንድ ላይ የጋራ የመኖሪያ ቤት ልክ እንደ ዩኒቨርሲቲ ተደራራቢ አልጋ እንደዛ ነው የሚኖረው። ያም የሆነበት ምክንያት ለብቻዬ ስቱዲዮ ከራያለሁ ምናምን የምትል ከሆነ በጣም ትልቅ ገንዘብ ነው። ሙሉ የደሞዝን አካል ሊሆን ይችላል፣ ወር ደግሞ ግማሹን 75%ንም ሊሆን ይችላል እና በዚህ ምክንያት የቤት ወጪ በጣም ከባድ ይሆንባል። ሁለተኛው ነገር ደግሞ የምግብ አለብህ። ምግብ ወይ ራስ እያበሰልክ ነው የምትበላው ወይ ደግሞ ከውጪ ነው የምትበላውና ያም ወጪ ልክ እንደዚህ በየቀኑ እየጨመረብህ ይሄዳል። ሌላኛው ነገር ደግሞ የትራንስፖርት ነው። ያው ስራ ቦታ ልትሄድ ሊሆን ይችላል፣ የሆነ ቦታ እንቅስቃሴ ለማድረግ ትራንስፖርት ያስፈልጋል። በየቀኑ የምታወጣው ወጪ ያ ደሞዝ ላይ ይደመራል ማለት ነው። ስለዚህ ዱባይ ለመምጣት የሂሳብ ሰው መሆን አለባችሁ። በትክክል ገንዘብ እንደዚህ ያለ ያስከበቀ ፈለግከው ሲያምር የፈለግከውን ማድረግ የምትችል ከሆን በጣም አደገኛ ነው ላንተ። ስለዚህ ስንት አገኛለሁ ብቻ ሳይሆን ስንት አወጣለሁ የሚለውንም ከሂሳብ አስገብታችሁ መምጣት አለባችሁ። ሁለተኛው ነገር እንግዲህ ህግና ስርዓት ነው። ዱባይ እጅግ ሰላምና ወንጀል ከማይፈጸምባቸው ሀገራቶች ውስጥ አንዷ ናት። ይህ ሰላም ዝም ብሎ የመጣ እንዳይመስል ዱባይ እጅግ የማይታጠፍ የማይሻር ጥብቅ ህግ ስላላት ነው። ሚዲያ ላይ ሰዎችን ፎቶ አንስቶ ቪዲዮ መለጠፍ ወር ደግሞ ሰዎችን መሳደብ እንዲሁም ደግሞ ሰዎች ጋር መጣላት፣ ስርቆት፣ የተለያዩ ወንጀሎች ትልቅ ቅጣት የምትቀጣበት ወንጀሎች ሲሆኑ እንዲሁም ደግሞ የሀገሪቱን እምነትና ባህል መንካት በጣም አደገኛ የሆነ ወንጀል ይሆናል ማለት ነው። ዱባይ ላይ ህግ አለ። በህግ ነው የምትመራው። ያጠፋ ይቀጣል። ወላ ባለ ሀብት ወላ አሰሪ ወላ ተቀጣሪ ሁሉም ባጠፋበት ወንጀል የሚቀጣበት ሀገር ነው። ስለዚህ ዱባይ ስትመጡ ስለ ሀገሪቷ ህግ ማወቃችሁ እዚህ መታችሁ የትኛውም በደል እንዳይፈጸምባችሁ የትኛውም አሰሪ እንዳይጫወትባችሁ ከሚያደርጋችሁና ነፃነት እንዲሰማችሁ ከሚያደርጉ ነገራቶች ውስጥ አንዱ ነው። ሶስተኛውና የመጨረሻው ምናልባትም ወደዚህ ለመምጣት ለምታስቡ ሰዎች ዋናው ነጥብ የገበያው እውነታ ነው። ዱባይ ላይ ስራ ሞልቷል በሚለው ሐሳብ አሁን ላይ ብዙዎቻችን አንስማማም። ምክንያቱም አሁን ዱባይ የዓለም የንግድ ማዕከል ስለሆነ ውድድሩም ልክ እንደዚያው በጣም ሃይ ሆኖ መጥቷል። ከአፍሪካ፣ ከአውሮፓ፣ ከኤዥያ ከተለያዩ ሀገራቶች የሚመጡ ዜጎች እዚህ ሀገር ላይ ስራ ላይ በመፈለግ ስለሆኑ እናንተም ደግሞ ከነዚህ ሰዎች ጋር ተወዳድራችሁ ያንን ስራ ስለምታገኙ ግዴታ የውድድር መድረኩን ማሸነፍ ይኖርባችኋል። እንግሊዘኛችሁን ማሻሻል መቻል አለባችሁ። ዝም ብሎ በቪዚት ቪዛ መጥቼ ስራ አገኛለሁ የሚለው ነገር አሁን ላይ እየሰራ አይደለም። እድለኛ ካልሆናችሁ እንደ ቀልድ ላትወጡትም ትችላላችሁ። እንግዲህ እዚህ ሀገር ላይ ስኬታማ ለመሆን የእንግሊዘኛ ቋንቋ ችሎታ መስፈርት ነው። እንግሊዘኛ የማትችሉ ከሆነ ምንም አይነት ጥሩ ስራ ልትገቡ አትችሉም በፍጹም። ምክንያቱም መግባባት መቻል አለባችሁ። ማስረዳት፣ ማውራት ግዴታችሁ ነው በእንግሊዘኛ ማለት ነው። ሁለተኛው ነገር ደግሞ ስኪል ያስፈልጋችኋል። የሆነ ልዩ ተፈላጊ የሆነ ስኪል ይዛችሁ መምጣት አለባችሁ። በመጨረሻም ዱባይ ህልማችሁን የምታሳኩባት ጠንክሮ ለሚሰራ ሰው ትልቅ ሰፊ እድል ያላት ከተማ ናት። ነገር ግን ይህ የሚሆነው በእውቀት፣ በዝግጅት፣ በእቅድ ለመጣ ሰው ብቻ ነው። የነገርኳችሁ ሶስት ነገራቶች የኑሮን ወጪ ማስላት፣ ህግን ማክበር፣ ራስን በክህሎት ማብቃት በዱባይ ጉዟችሁ ላይ ትልቅ ልዩነትን ይፈጥራል። ዛሬም ቪዲዮ በዚሁ እናገባድዳለን። ዱባይ ያላችሁ ሰዎች ሐሳብ አስተያየቶቻችሁን እንግዲህ መጨመር የምትፈልጉት ሐሳብ ካለ ኮሜንት ስር አስቀምጡልኝ። ሁላችሁንም ወዳችኋለሁ። ይመቻችሁ። ሰብስክራይብ ማድረጋችሁን አትርሱ።